የሰኔ ጎልጎታን ጥቅም እንድታውቁ አንዲት ምስጢር ልንገራችሁ። ሰኔ ጎልጎታ ከሰማይ ከሳት የምንድንባት ጸሎት ናት። የምንድንባት ግን ጸሎቷን ምንድን አሁን አንዳንድ ሰው ይላል እናንተ ለምንድነው ስንፍና የምታስተምሩ ይላል። ስንፍና አይደለም። እዚህ ውስጥ የተጻፈው ጸሎት ብቻ አይደለም፣ 6ቱ ትእዛዛት ናቸው የተጻፉት። ሰኔ ጎልጎታን ሰው የሚጠቀመው በማንበብ ብቻ አይደለም። ውስጥ ላይ የተጻፈው የሚለው ስላንቺ ብሎ እንዲህ ያደረገ የሚለው እኮ ምግባር ነው፣ ቅድስና ነው እኮ እሱ ራሱ። አየህ አምነህ ስታነበው እምነትህ ነው። ውስጥ ላይ የተራበ ያበላ፣ የተጠማ ያጠጣ፣ የታረዘ ያለበሰ የሚለውን ስታይ ወንጌል ማለት እሱ ነው። ሰኔ ጎልጎታ ወንጌል ነው፣ ወንጌል ነው። ምግባርም እምነትም ያለው ነው። ነገር ግን ምንም ነገር ሲገጥማችሁ ጸበል ብታጡ፣ ምንም ነገር ሲገጥማችሁ ውዳሴ ማርያም፣ ዳዊት፣ ሰኔ ጎልጎታ ደገሙ። ሌላም ጸዋቱ አርጋኑን እንደ እምነታችሁ መጠን ሌላ ኮተት ውስጥ አትግቡ። ዳዊት፣ ውዳሴ ማርያም፣ አርጋኖን፣ ሰኔ ጎልጎታ። በተለይ ሰኔ ጎልጎታን እመቤታችን ለአንድ ወዳጇ እንዲህ ብላለች። ወረርሽኝ በመጣ ጊዜ ይላል የፈለከውን ስም አውጣለት፣ ፈልግ ኮሮና ብትፈልግ ዚካ ብትፈልግ ሳርስ የፈለከውን በለው። ወረርሽኝ በመጣ ጊዜ ቃል ኪዳን አለው ይሄንን ደግማችሁ ጸበሉን ጠጡ ተቀቡ ብላ ለአንድ ወዳጇ እመቤታችን ተናግራለች። ከመከራ የሚጠብቅ ኃይል ያለው መልካም ነገር እንደሆነ እንድናውቀው ብዬ ነው። ማጠቃለያውን ልስጥ በዚሁ ወይስ አንዲት ነገር ብቻ የራሴን የሰኔ ጎልጎታ መጀመሪያ በነገራችን ላይ በጣም ትንሽ ልጅ ሆኜ ማለት ነው የመጀመሪያ የጸሎት መጽሐፍ የማውቀው የሰኔ ጎልጎታ ነው። ገዝቶ የሰጠኝም ታናሽ ወንድሜ ነው። ለምንድነው በምንኖርበት አካባቢ በጣም ኃይለኛ ውሾች አሉ መንገድ የማያሳልፉን እና እሱ ምን አለኝ ይቺ ውሻ አታስበላም ማር ይችን ካስ በኪስ በደረት ካስ በቃ ውሻ የሚባል አይነካም ብሎ ከውሻ ሊያስጥለኝ ነው የሰጠኝ ያን ጊዜና በተማሪ ቤት አለች በነገር ላይ በተማሪ ቤት እቺ ነገር አለች። ይገርማል፣ ይደንቃልና እኔ እውነትም ነው እኮ የሆነው ነው ማለት ከዛ በኋላ ተቀበልኩት። አነበው እንደውም ኤማ ሁሉ ጊዜ ጸልዩ ነው የሚለው ስለዚህ ሁሉ ጊዜ ማንበብ አለብን ብለን እሷን ከኪስ ያለያትም ነበር። ይገርማል እሷን እጂ ያ ሁሉ ኃይለኛ ውሻ ገራም ይሆናል በቃ አይነካኝም እምነት ሆነልኝ በቃና በዛ አልፋለሁ መላለሳለሁ። ምን ሆነ ነው እንዴት ነው ድሮ ትፈራ ትሮጥ ነበር በዚህ በኩል ስታልፍ ሲሉኝ አይ በቃ መድኃኒቱን አግኝቻለሁ ደረቴ ውስጥ አለች እያልኩኝ አሳየኝ ሲሉኝ አላሳይም ነበር የሚወስዱብኝ የመሰለኝና ሰኔ ጎልጎታ ከኔ ጋራም እንዲህ አይነት ታሪክ አላት ለማለት ነው። ሰናይ ነው። ወደ ማጠቃለያው እንሂድ።